ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለሁ እግዚአብሔር ይመስገን ሁሉ ሰላም። ቀየዋ ማን ነው? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ የምላችሁ ምንድነው? ኧረ ጠፍቻለሁ እኮ በአንድ ወር ውስጥ ማለት ከ15 ቀን በፊት ከአንድ ወር በፊት ነው ቪዲዮ እየሰራው ነበር ዩቲዩብ ከፍቼና ሰብስክራይብ ሼር እያረጋችሁ አበርታቱ ምናምን ብያችሁ ነበረ። እናንተም ተዋችሁኝ። እኔም ስራ ቦታ የገባሁበት ቤት ዋይፋይ አልነበረውም። በጣም ተቸግሬ ነበረ። አልሰራው ወር ሆነኝ ማለት ነው። አሁን ደግሞ ኢትዮጵያ አዲስ ህግ አውጥቷል እያላችሁ ነው። በእናታችሁ ቪው እንዳለ የለም። እናንተ ለካ መስራት ስታቆሙ እንደዚህ ነው እንዴ? አይ ለሁሉም እኮ አዲስ መሆን በጣም ከባድ ነው እናንተዬ። እና ወዶችዬ ስወዳችሁ ሰብስክራይብ ያደረጋችሁ በእናታችሁ በዚች በ4000 እንትን አሁን 2027 ሳንገባ በእናታችሁ ሞኔታይዝ እስከመሆን ድረስ አግዙኝ። የደረሳችሁ ሼር እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። የመዳም ቅመሞችም ኢትዮጵያን እንዳለ ኤርትራዊዋን ጨምራችሁ የደረሳችሁ ማለት ነው። አደራችሁን አበረታቱኝ። ሰው ለመርዳት ሰውን ለመደገፍ እኮ ሰው መሆን ብቻ በቂ ነው ማለት አይከፈልበትም። ጠንቆል ነው የደወል ምልክቷን ጠንቆልና ሸር ማድረግ ነው፣ ምንም ማለት አይደለም። እንደውም መልካምነት ለራስ ነው። እግዚአብሔርን እንዴት እንደሚያረካ መልካም መስራት ማለት ነው። በጣም ነው ደም የሚያስደስተው። ግን ያው ማለት እንደው አላቅም ብቻ በጣም ይቅርታ አድርጉልኝ። ግን ያው እና አንዳንድ ጓደኞች አላችሁ ማለት እንደው የመዳም ቅመሞች እንዲ በሰው ሀገር እንትን እያላችሁ ዩቲዩብ ስታዩ ዩቲዩብ የምታዩበትን እናንተ ብትሰሩበት ምናልባት እየሰራችሁ ሊሆን ይችላል። ግን እንደዚህ ከልባችሁ ከጓደኞቻችሁ ጋር ከሰው ጋር አትጣሉ። እነሱ ድራማ በሚሰሩበት ሰዓት ማለት ነው። ግርም ያለኝ ነገር እሱ ነው። ደግሞ እነሱ ድራማ በሚሰሩበት ሰዓት ብር ለመስራት አንዳንዴ ብር ለማግኘት የሚያስለቅሳል ለካ በውሸትም እንባ ይመጣል ማለት ነው። አላቅም ብቻ እነሱ ሲላቀሱ እናንተ ግሩፕ ፈጥራችሁ የምትላቀሱት የምትሰዳደቡት ከምር በጣም የምታዝኑ አላችሁ። ከምር ከልባችሁ በጣም ተናዳችሁ ማለት ነው። እንዴ ምናችሁ ነው የሚያማችሁ እናንተ? አረ ወደ ራሳችሁ ተመለሱ። እግዚአብሔርን እነሱ እኮ የትና የት ብር እንትን ለማለት አልፈው ነው ያን እቅድ እንትን የሚሉት እና የምር አይደለም። አሁን ዩቲዩብ ላይ የሚሰሩትን ድራማ እናንተ የምር መስሏችሁ ወይ ግሩፕ ፈጥራችሁ ትሰዳደባላችሁ በጣም ከልባችሁ ማለት ነው። በጣም እንዴ ምን ጉር ነው? ኧረ ተው ወደ ራሳችሁ ተመልሱ። እግዚአብሔርን ወደ ራሳችሁ ተመልሳችሁ ከቀልባችሁ ሆኖ እነሱ ድራማ እየሰሩ ነው ብር ለማግኘት እናቴ እየተሯሯጡ ነው። ግን እንደዚህ አትናደዱ ልላችሁ ፈልጌ ነው። አትበሰጫጩ እና የስራው ባህሪ ነው እንዴ። አንዳንዴ ዞር ብላችሁ ማየት ነው ያለባችሁ እንጂ እንዴ ምን ሆናችሁ ነው? አንድ ዩቲዩበር እንደዚህ ሆነች ብላችሁ ለእናንተ እንዴ አረ ከባድ ነው። እኔ አይቼው እኮ በቃ በግሩፕ በቃ ስትሰዳደቡና በግሩፕ በጣም የምታለቅሱም ሰዎች አላችሁ። አብዛኛው መዳም ቅመሞች ናችሁ። አሁን የመዳም ቅመሞች እናንተ የራሳችሁ ስንት በመዳም ቤት የራሳችሁ ጭንቀት ስንት ነገር እያለባችሁ እናንተ ደግሞ ለዩቲዩበር ብላችሁ እነሱ ድራማ ነው የሚሰሩት እኮ ዩቲዩብ ላይ ጠቅላላ የሚሰራ ነገር እውነት አይደለም፣ ድራማ ነው። ራሳችሁን አታሳምሙ እንዴ ምን ሆናችሁ ነው? አረ ወደ ራሳችሁ ተመለሱና በጣም ይቅርታ አድርጉልኝ። ያው ምክር ከሆነች ትንሽ ሳማ አርጓት። እኔ ልምከራችሁ ብዬ ነው። ያው አዲስ ነኝ ደግሞ እየቆየሁ ስመጣ ብዙ ምክር ሰጣችኋለሁ። ሞኝ አትሆኑ። ይልቁንስ እንተጋገዝ። ሰብስክራይብ እየተደራረግን እኛ እርስ በርስ እንተጋገዝና ብናድግ ነው የሚሻለው። እነሱ ላለቀሱት ከማልቀስ እነሱን ለተሯሯጡት ከመሯሯጥ ግሩፕ ፈጥራችሁ ከመሰደዳደብ ይቅርባችሁ ልላችሁ ፈልጌ ነው። በጣም የታዘብኩት ደግሞ ማለት ነው ይሄ ነው። በቃ በጣም ስለታዘብኩት ነው ይኸው ልነግራችሁ የመጣሁትና
አመሰግናለሁ የኔ ውዶች፣ ወዳችኋለሁ። ግን ሰብስክራይብ አድርጉኝ በእናታችሁ። ከዚህ ከ4000 እንትንማ ማለፍ የለብኝ። በዚህ ከ4000 ውስጥ ሞኔታይዝ ልሆንና 2027 ከገባሁማ ጉድ ነው። ካለፈ በቃ መቼም አልሰራም። የምር በጣም ከባድ ነው እና አደራ 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 አላችኋለሁ የኔ ውዶች፣ ወዳችኋለሁ። ባይ